ብዙዎቻችን ቆስለን እናነክሳለን፣ ታመን እንተኛለን፣ ያኔ ሰው ሁሉ ያዝንልናል። ነገር ግን ነፍሳችን ስትቆስል አእምሮአችን ሰላም ሲያጣ ማንም አያይልንም። በዓለም ጤና ድርጅት መረጃ መሰረት በአሁኑ ሰዓት በዓለማችን ላይ ከ8 ሰዎች አንዱ ከአእምሮ ህመም ጋር ይኖራል። ይህ ማለት እኛ በምንኖርበት ምድር ላይ ወደ 1 ቢሊዮን የሚጠጉ ሰዎች በየቀኑ ከራሳቸው አእምሮ ጋር ትግል ላይ ናቸው ማለት ነው። የበለጠ የሚያስደነግጠው ግን ይህ ነው። በየ40 ሰከንዱ አንድ ሰው በአእምሮ ጤና ቀውስ ምክንያት ህይወቱን በገዛ እጁ ያጣል። ይህ ፕሮግራም እስኪያልቅ ድረስ ብቻ በዓለማችን ላይ በ10 የሚቆጠሩ ወገኖቻችንን እናጣለን። ይህ ቁጥር ዝም ብሎ ስታቲስቲክስ መረጃ አይደለም፣ የእናት የአባት የወንድም ወይም የእህት ታሪክ ነው። ሆኖም ግን አሁንም ድረስ በብዙ ማህበረሰቦች ውስጥ አእምሮ ሲታመም እብደት ተብሎ ይሳለቅበታል። እርግማን፣ የመንፈስ አሰራር በሚል ታማሚውም ከማህበረሰቡ እንዲገለል ይደረጋል። ይህንን ክፍተት ለመሙላት የዋቸሞ ዩኒቨርሲቲ በንግሥት እሌኒ መታሰቢያ ስፔሻላይዝድ ሆስፒታል የአካል ጤናን ብቻ ሳይሆን የአእምሮ ጤናንም ትኩረት ሰጥቶ እየሰራ ይገኛል። ዩኒቨርሲቲው ከሚሰጣቸው ቁልፍ የማህበረሰብ አገልግሎቶች መካከል የአእምሮ ጤና ግንዛቤ መፍጠር፣ የምክር አገልግሎት መስጠትና የሕክምና ድጋፍ ማድረግ አንዱና ዋነኛው ነው። ተቋሙ ማህበረሰቡ ስለ አእምሮ ጤና ያለውን የተሳሳተ አመለካከት ቀይሮ ሳይንሳዊ በሆነ መንገድ ራሱንና ቤተሰቡን እንዲጠብቅ በቁርጠኝነት እየሰራ ይገኛል። የዓለም ጤና ድርጅት እንደሚለው ጤና ማለት የአካል ጤንነት ብቻ ሳይሆን የአእምሮ ሰላምም ጭምር ነው። በመሆኑም ሳይንሳዊ እውነታውን ከማህበረሰቡ ግንዛቤ ጋር ለማገናኘት ዛሬ 2 ዕውቅ በዋቸሞ ዩኒቨርሲቲ ንግሥት እሌኒ ሆስፒታል የዘርፉን ስፔሻሊስቶች ይዘን ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ዶክተር ማርታ ጎበና እባላለሁ። በንግሥት እሌኒ ሆስፒታል የአእምሮ ሐኪም ነኝ። ስለዚህ የምሰራውም የሳይካትሪ የአእምሮ ሕክምና ክፍል ነው ማለት ነው። እኔም ዶክተር ሃይማኖት ግርማ እባላለሁ። የአእምሮ ሕክምና ሐኪም ነኝ፣ ሳይካትሪስት ነኝ። የምሰራው በንግሥት እሌኒ መሐመድ መታሰቢያ ሆስፒታል እዛ እንደ ሳይካትሪስት በመሆን አገለግላለሁ። እንዲሁም ሕክምና ተማሪዎችንም እናስተምራለን ማለት ነው። ጥሩ ጥያቄ ነው። አንተ እንዳልከውም የአእምሮ ህመም በሽታ ነው። ማንኛውም የአካል ክፍላችን እንደሚታመሙ ጨጓራ፣ ኩላሊት፣ ጉበት ወይም ማንኛውም የአካል ክፍላችን ሁሉ እንደሚታመመው አእምሮም ይታመማልና ስለዚህ ያው የአእምሮ ህመም በሽታ ነው፣ ህመም ነው ማለት እንችላለን። ኦኬ የአእምሮ ህመምና የባህሪ ለውጥ 2 የተለያዩ ነገሮች ናቸው። አንድ ሰው ከመደበኛ ባህሪው በተለያዩ ምክንያቶች የባህሪ ለውጥ ሊያጋጥመው ይችላል። ለምሳሌ በድንገት ቤተሰቡን ቢያጣ የባህሪ ለውጥ ሊያጋጥመው ይችላል። ስራውን ቢያጣ፣ እንዲሁም ደግሞ አንድ ሰው እንቅልፍ ሳይተኛ ቢያድር ቀን ላይ ተነጫናጭ የመሆን ጊዜያዊ የሆኑ የባህሪ ለውጦች ይኖሩታል። የባህሪ ለውጥ መገለጫዎቹ ምንድነው? አንደኛ ጊዜያዊ መሆናቸው አንደኛ መገለጫዎች ናቸው። ሁለተኛ ደግሞ ችግሮችን ተከትለው ሊመጡ ይችላሉ የባህሪ ለውጦች። ሶስተኛ መገለጫዎቹ የባህሪ ለውጥ ቢኖርም ሰውየው ወይም ግለሰቡ የዕለት ተዕለት የስራዎቹን ለማከናወን ኑሮውን ለመኖር ተጽዕኖ አያመጣበትም። የባህሪ ለውጥ እንዳመጣም ግለሰቡ ሊያውቅ ይችላል። የአእምሮ ህመም የምንለው ግን ከባህሪ ለውጥ ከበድ ያለ ነገር ነው፣ ህመም የደረሰ ደረጃ ነው ማለት ነው። አንድ ሰው የአእምሮ ህመም አለበት ሲባል ከማህበረሰቡ ከተለመዱ አስተሳሰቦች ወይም ትክክለኛ ከሚባሉ ሁኔታዎች በአስተሳሰብ፣ በስሜት፣ በባህሪ ለውጥ ሲኖረው ነው። በባህሪ ብቻ ሳይሆን በአስተሳሰብ፣ በስሜት ለውጥ ሲኖረው ነው። ይህን ተከትሎ በኑሮ ላይ ተጽዕኖ ሊያደርስበት ያስፈልጋል። የአእምሮ ህመም ለማለት ማለት ነው። በእንግሊዝኛ አገላለጹ ፈንክሽናል ኢምፔርመንት ሊያመጣበት ያስፈልጋል ህመም ለመባል። ስለዚህ 3 ነገሮች የባህሪ፣ የስሜት፣ የአስተሳሰብ ለውጥ ኖሮ ከዛ የዕለት ተዕለት ኑሮን እንዳያከናውን ተጽዕኖ የሚያደርስበት ከሆነ የአእምሮ ህመም ይባላል። ስለዚህ ልዩነታቸው የባህሪ ለውጥ ጊዜያዊ ነው፣ የዕለት ተዕለት ስራዎቹን ለማከናወን ተጽዕኖ አያደርስም። ስለዚህ 2 የተለያዩ ነገር ናቸው። ሁሉም የባህሪ ለውጥ የአእምሮ ህመም አይደለም። ሁሉም የአእምሮ ህመም ግን የሆነ አይነት የባህሪ ለውጥ ይኖራቸዋል ማለት ነው። የባህሪ ለውጥም ግን እየባሰ ከሄደ ወደ አእምሮ ህመም ሊለወጥ ይችላል። እሱ መቼ ነው?
አንደኛ በጣም በብዙ ጊዜ የሚቆይ ከሆነ ለምሳሌ አንድ ሰው እናቱን አጥቶ አዝኖ ከሆነ ሀዘኑ ከአመት ከሁለት አመት በጣም እየከፋ ደርሶ የዕለት ተቀን ስራውንም መስራት ካቃተው ያ የባህሪ ለውጥ ወደ ህመም ሊቀየር ይችላል ማለት ነው። ስለዚህ እነዚህ ናቸው ልዩነቶቻቸው። አንድ ሰው መቼ ነው የአእምሮ ህመም አለው የምንለው የሚለውን ጥያቄ ከመመለሳችን በፊት አንድ ሰው አእምሮ ጤነኛ ነው የምንለው መቼ ነው፣ ወይም የአእምሮ ጤና እንዴት ይገለጻል የሚለውን እንይ። በዓለም ጤና ድርጅት ፍቺ መሰረት የአእምሮ ጤና የሚያካትታቸው ነጥቦች አሉ። አንደኛው ሴንስ ኦፍ ዌልነስ የሚል አለ። ይሄ ምንድነው? ደህና የመሆን ስሜት፣ ጤነኛ የመሆን ስሜት ሲኖር ማለት ነው። አንድ ሰው እኔ ደህና ነኝ፣ እኔ ጤነኛ ነኝ የሚል ስሜት ሲኖረው ነው። ሁለተኛው ደግሞ ሪኮግናይዚንግ ዋንስ ኦን ፖቴንሻል የሚል አለ። ይሄም ደግሞ የራስን አቅም የራስን ችሎታ ለይቶ ማወቅ እና መጠቀም መቻል። ሶስተኛው ደግሞ አቢሊቲ ቱ ኮፕ ዊዝ ኖርማል ስትረስስ ኦፍ ላይፍ የሚል አለ። ይሄኛው በቀን ተቀን ህይወታችን የሚያጋጥሙንን ውጣ ውረዶች መቋቋም መቻል። እነዚህ ውጣ ውረዶች ወይም ጫናዎች ከስራ ጋር የተያዙ ጫናዎች ሊሆኑ ይችላሉ፣ ከትምህርት ጋር የተያዙ ጫናዎች ሊሆኑ ይችላሉ፣ ከቤተሰብ ወይ ደግሞ ከማህበራዊ ህይወት ጋር ተያይዘው የሚያጋጥሙን የቀን ተቀን ህይወታችን ውስጥ ያሉ ጫናዎች ሊሆኑ ይችላሉና ስለዚህ ጤነኛ የሆነ አእምሮ ጤና ነው የምንለው ሰዎች እነዚህ ነገሮች መቋቋም መቻል ሲችል ነው ማለት ነው። አራተኛው ወርክ ፕሮዳክቲቭሊ ኤንድ ኮንትሪቢዩት ቱ ዘ ኮሚኒቲ የሚላለ ያው ቅድም መጀመሪያ ላይ አቅምንና ችሎታን ማወቅና መጠቀም ብለናል። ከሱ ተከትሎ መስራት ወይ መማር ወይ መነገር ሊሆን ይችላል። ስለዚህ እነሱን ማድረግ መቻልና ትርፋማ መሆን፣ ውጤታማ መሆን፣ ከዛ በኋላ ደግሞ ለሚኖርበት ማህበረሰብ አስተዋጽኦ ማድረግ መቻል ማለት ነው። ስለዚህ የአእምሮ ጤና ስንል እነዚህ ነጥቦች ያካትታል ማለት ነው። ወደ ህመም ስንመጣ ስለዚህ ሁለት ክፍሎች አሉት ልንል እንችላለን። አንደኛው ከገጠመው የአእምሮ ህመም አይነት ለምሳሌ ጭንቀት ከሆነ፣ ድብርት ወይም ከባድ የአእምሮ ህመም ከሆነ ያ ህመም የሚያሳያቸውን ምልክቶች ማሳየት። ቅድም ዶክተር ሃይማኖት እያለች ነበር፣ ይሄ የባህሪ ለውጦች እነሱ እና የህመሙ ምልክቶች ልክ እንደ ህመሙ አይነት የህመሙ ምልክቶች ማሳየት። ከነሱ በተጨማሪ ደግሞ እነዚህ ከላይ ያልናቸውን ነገሮች አሁን ደህና የመሆን ስሜት አለመኖር፣ አቅምን ማወቅ፣ ችሎታን ማወቅ አለመቻል፣ መስራት አለመቻል፣ ኃላፊነትን መወጣት አለመቻል፣ በቀን ተቀን የሚያጋጥሙ ስትረሶችን ኖርማል ላይፍ ስትረስ ይሄ ከባድ ሳይሆን የስራ ጫና፣ የትምህርት ጫና የመሳሰሉትን እነሱን መቋቋም ሲያቅት እና ለራስና ለሌላ ሰው ያለን ኃላፊነት መወጣት ሲያቅት እነዚህን ነገሮች ሲይዝ የአእምሮ ህመም አለው ልንል እንችላለን ማለት ነው። የአእምሮ ህመም አለው ለማለት በእኛ በሕክምና መስፈርቶች አሉ እንደየህመሙ አይነት። ለምሳሌ ከህመሙ ምልክት ከነዚህ የሚዘረዘሩ የምልክት አይነቶች አሉ። ከነዚህ ውስጥ 4ቱን 5ቱን ሲያሟላ የምንላቸው ነገሮች አሉ። ከምልክቶች ውስጥ ደግሞ ይሄ ፋንክሽናል ኢምፔርመንት የተባለው አለ። ይሄ ኃላፊነትን መወጣት አለመቻል እነሱ ሲሆኑ እንደ ሐኪም ይሄንን አይነት የአእምሮ ህመም አለው እንላለን። መቼ ነው ህክምና ማግኘት ያለበት የምንለውን ስናይ ግን እነዚህን መስፈርቶች ማሟላት አይጠበቅበትም። አንድ ሰው እኔ ደህና አይደለሁም የሚለውን ነገር ከለየ፣ ስራዬን እንደበፊቱ እየሰራሁ አይደለም፣ ደህና የመሆን ስሜቱ አይሰማኝም፣ ውጤታማ እየሆንኩ አይደለም የሚለውን ገና ከጅምሩ እነዚህ የራሱን የባህሪ ለውጥ ይሄ የደህንነት የጤንነት ስሜቱ መለወጡን ካየ ገና ከመጀመሪያው በጊዜ የአእምሮ ህክምና የስነ ልቦና ድጋፍ ማግኘት ይችላል ማለት ነው። ስለዚህ በአእምሮ ህክምና ውስጥ ያለው ልምድ ምንድነው? የግድ አንድ ሰው ይሄ ነው የተባለ ህመም ሊኖረው አይገባም፣ ወይም መስፈርቶቹን አሟልቶ ህመሙ ይሄ ነው ማለት ላይጠበቅበት ይችላል። ስለዚህ መስፈርቶቹንም ባይሟላ የስነ ልቦና ጫና ገጥሞኛል ወይ እርዳታ ፈልጋለሁ ካለ ይሄ ነው ህመሙ ባንልም ህክምናውን እና እርዳታውን እንሰጣለን ማለት ነው።
እሺ እንግዲህ የአእምሮ ህመም ስንል አንድ ህመም ብቻ አይደለም። በተለያዩ ካታጎሪዎች ክፍሎች ከ300 በላይ የአእምሮ ህመሞች አሉ። አንድ ህመም አይደለምና ለምሳሌ አንድ ኢንፌክሽን ህመም ስንል አንድ ብቻ አይደለም። በባክቴሪያ፣ በፈንገስ፣ በቫይረስ የተለያዩ ኢንፌክሽን ህመሞች አሉ። ካንሰርም ስንል ብዙ አይነት የካንሰር አይነቶች አሉ አይደለ? የጨጓራ ካንሰር፣ የሳምባ ካንሰር፣ የማህፀን በር ጫፍ ካንሰር ተብሎ ብዙ አይነት የካንሰር አይነቶች አሉ። የአእምሮ ህመም እንደዚያ። ስለዚህ እንደ ህመሙ አይነትም ሊድንም የሚችል ደግሞ ኮንትሮል መደረግም መቆጣጠር የሚችል ህመም አይነት አለ ማለት ነው። ምሳሌ የምንሰጠው እንግዲህ ከውስጥ ህመሞች ጋር እያነጻጸርኩ ምሳሌ መስጠት እንችላለን። ለምሳሌ አንድ ሰው ወባ ቢታመም መድኃኒቱን ወስዶ ወዲያውኑ ሙሉ ለሙሉ ሊድን ይችላል። ተመልሶ ህመሙ አይመጣበትም ማለት ነው። በአንለስ በድጋሚ በወባ ትንኝ እስካልተነደፈ ድረስ ድጋሚ ህመሙ አይመጣበትም። ለወራትም መድኃኒቱን መውሰድ አይጠበቅበትም። መዳን ስንል ደግሞ ስንተረጎም መዳን ማለት መድኃኒቱን በተከታታይ መውሰድ የማያስፈልግ ከሆነ፣ ምልክቶች ወዲያው የሚጠፉ ከሆነ፣ ተመልሶ የማይመጣ ከሆነ መዳን ልንለው እንችላለን። በመጀመሪያ ደረጃ ወደ አእምሮ ህመም ስንመጣ በሶስት ይከፈላል። ሙሉ ለሙሉ የሚድኑ የአእምሮ ህመም አይነቶች አሉ። ልንቆጣጠራቸው የምንችላቸው አሉ በሁለተኛ ደረጃ። ሶስተኛ ደረጃ ደግሞ በጣም በጥቂቱ ልንቆጣጠራቸው የማንችላቸውም የአእምሮ ህመም አይነቶች አሉ። ስለዚህ ሙሉ ለሙሉ ከሚድኑት ስንጀምር ለምሳሌ በተለያዩ ሱስ አምጪ ነገሮች የሚመጣ የአእምሮ ህመም አለ። ለምሳሌ በሱስ ምክንያቶች የባይፖላር ህመም የሚባል የስሜት መዋዠቅ፣ ሳይኮሲስ ወይም ከባድ የአእምሮ ህመም የሚባለው የድባቴ ህመም በሱስ ነገሮች ሊመጣ ይችላል። ስለዚህ ሱሱ ሲቆም ያ ነገር ሙሉ ለሙሉ ሊድን ይችላል ማለት ነው። ከዛ ውጭ ደግሞ በሰውነት የሆርሞን መዛባት የሚመጣ የአእምሮ ህመሞች አሉ። የታይሮይድ እጢ የሚባል አለ። ያ እጢ የሚያመነጨው ታይሮይድ ሆርሞን የሚባል ሆርሞን አለ። ሆርሞኑ በሚበዛበት ሰዓት የተለያዩ የሚያመጣቸው የአእምሮ ህመሞች አሉ፣ እንደ ባይፖላር ህመም እና ሌሎች። ያ ህመም ሰው ከዛ ህመም ሲድን የአእምሮ ህመሙም አብሮ ይድናል። እንዲሁም ሌላ አጀስትመንት ዲስኦርደር የሚባልም የአእምሮ ህመም አለ። ምን አይነት ህመም ነው ይሄ? ሰዎች ድንገተኛ የህይወት ችግር ሲያጋጥማቸው፣ ለምሳሌ ወይ በፍቺ ወይ ስራ ሲባረሩ የስሜትና የባህሪ መረጋጋት ማቃት፣ መቀበል ማቃት ሊያጋጥማቸው ይችላል። ይህም ባጭሩ ሙሉ ለሙሉ ከጊዜ በኋላ ሊድን ይችላል። ስለዚህ እነዚህ ምሳሌዎች ህመሞች ሙሉ ለሙሉ የሚድኑ የአእምሮ አይነቶች ናቸው። በሁለተኛ ደረጃ የከፈልነው ደግሞ ኮንትሮል የሚደረግ ምን ማለት ነው? መቆጣጠር የሚቻል እና አብሮ ሰውየው ኖርማል አክቲቪቲውን የቀን ተቀን ኑሮን እያደረገ መኖር የሚችልባቸው የህመም አይነቶች ብለን እንከፍላቸዋለን። ለዚህም ምሳሌ መስጠት እንችላለን ከውስጥ ህመሞች። ለምሳሌ የስኳር ህመም፣ የግፊት ህመም እንደ ወባ ህመም ነው እንዴ? እንደዛ አይደለም። ያ ግለሰብ በቀን በቀን ለብዙ ወራት ለአመታትን መድኃኒቱን መውሰድ አለበት። ነገር ግን ግፊቱም ስኳሩ መቆጣጠር ተችሎ ትምህርቱንም መማር፣ ትዳርን መያዝ፣ በሁሉ ነገር ስኬታማ መሆን ይችላል። እንደዛ የሆኑ የአእምሮ ህመሞች አሉ። ለምሳሌ የባይፖላር ህመም፣ የድባቴ ህመም፣ ስኪዞፍሬኒያም፣ የጭንቀት ህመም፣ አንዛይቲ ዲስኦርደር የምንላቸው ከዚህ ክፍል ውስጥ ይመደባሉ ማለት ነው። ሰውየው መድኃኒቱን እየወሰደ እየተከታተለ ኖርማል ህይወቱን መቀጠል ይችላል። ምናልባት እድሜው ገፍቶ በሌላ ነገር ሊሞት ይችላል። ሶስተኛው ደረጃ ያሉት ደግሞ ልንቆጣጠራቸው የማንችላቸው ደግሞ አሉ። ለምሳሌ ስኪዞፍሬኒያ ህመም ላይ ሁሉም አይደሉም፣ በየተለያዩ ጥናቶች የተለያየ መጠን አለው። በጥቂት ፐርሰንቶች ውስጥ ሙሉ ለሙሉ ምልክቶችን መቆጣጠር የሚከብድባቸው ኬዞች አሉ። ከባድ የአእምሮ ህመም የሚባለው ማለት ነው። ስለዚህ እንደየህመም አይነቱ ነው ለውጡም ነው መልሱ። የተለያዩ አማራጮች አሉ ለአእምሮ ህመም የምንጠቀማቸው የህክምና አይነቶች ማለት ነው። በዋናነት የመድኃኒት ህክምናና የንግግር ህክምና፣ ከበድ ላሉ ህመሞች ደግሞ የኤሌክትሪክ ንዝረት ህክምና የሚባልም ማለት ተጨማሪ። ወደ መድኃኒት ህክምና ስንመጣ እንደ ህመሙ አይነት
የምንጠቀማቸው የመድኃኒት አይነቶች አሉ። ለጭንቀት ህመም የምንጠቀማቸው፣ ለድብርት ህመም፣ ለከባድ አእምሮ ህመም እና ለስሜት መዋዠቅም የምንጠቀማቸው የመድኃኒት አይነቶች አሉ። ስለዚህ እንደ ህመሙ አይነት የመድኃኒት ህክምና እንጠቀማለን። አብዛኛውን ክፍል የሚይዘው የመድኃኒት ህክምና ነው። በብዛት የምንጠቀመው የህክምና አይነት ነው ማለት ነው። ወደ ንግግር ህክምና ስንመጣ አንደኛ የመድኃኒት ህክምና እየወሰደ ላለ ሰው እንደ ተጨማሪ ልንጠቀመው እንችላለን። ሁለቱም ህክምና ሲኖር የመሻሉን ህመሙ ቶሎ የመሻሉን ነገር የማፋጠን ከተሻለም በኋላ እንደተሻለው እንዲቆይ የማድረግ ጥቅም አለው የመድኃኒት ህክምና ላይ የንግግር ህክምና ሲጨመር ማለት ነው። ሌላኛው ለብቻውም ልንጠቀም እንችላለን። ቀለል ያሉ የጭንቀት ህመም፣ የድብርት ህመም ሲኖሩ ያለ መድኃኒት በንግግር ህክምና ብቻ ልናክም እንችላለን ማለት ነው። ስለዚህ እንደ ህመሙ አይነት፣ እንደ ሰውየው ባህሪ፣ የአስተሳሰብ አይነት፣ የስብዕና ግንባታ እሱ ላይ መሰረት አድርጎ የተለያዩ የንግግር ህክምና አማራጮች አሉ ማለት ነው። ሌላኛው ከበድ ያለ የአእምሮ ህመም ሲኖር ወይ ለመድኃኒትም ለንግግር ህክምና ምላሽ ሳይሰጥ ሲቀር በተለይ ለከባድ የአእምሮ ህክምና ከበድ ላለ ድብርት ወይም ደግሞ ይሄ የስሜት መዋዠቅ ለምንለው ህመም የኤሌክትሪክ ንዝረት ህክምና ልንጠቀም እንችላለን። እዛው ጥያቄ ላይ ልሽ ነው ለማህበረሰቡ ወደ ግልጽ እንደዚህ አይነት ነገር ግራ ሊያጋባቸው ይችላል እና የኤሌክትሪክ ንዝረት ህክምና ማለት ነው። የኤሌክትሪክ ንዝረት ህክምና ሲጀር ኢንዲዩስ ማድረግ ነው። አሁን የሚጥል ህመም ያለው ሰው አለ አይደለም? የሚጥል ህመም በበሽታ ምክንያት ነው የሚመጣው። የተለያዩ አንጎላችን ውስጥ ያሉ የኤሌክትሪክ እንቅስቃሴዎች ሲዛቡ ሰው ሊያንቀጠቅጠው ሊጥል ይችላል። ይሄ ኤሌክትሪክ ንዝረት ህክምና የሚያደርገው ምንድነው? ይሄንን ሲጀር እንዲያመጣ ማድረግ ነው። ልክ እንዲንቀጠቀጥ እንዲጥለው አይነት የሚያደርገውን የኤሌክትሪክ እንቅስቃሴ በኤሌክትሪክ ፍሰት ምክንያት እንዲፈጠር ማድረግ ነው እና ከባድ ለሆኑ እንዳልኩት ለሌሎች ህክምና ምላሽ ላልሰጡ የህመም አይነቶች እንጠቀማለን። እሺ፣ የአእምሮ መንስኤዎች የብዙ ነገሮች ጥምረት ነው። እንደ የውስጥ ህመም ላይ ብናይ ለምሳሌ እንደ ስኳር ህመም ያሉ ህመሞች፣ ግፊት፣ ስኳር አንድ ነገር ብቻ አይደለም መንስኤያቸው አይደለ? መልቲ ፋክቶሪያል ይባላሉ። የብዙ ነገሮች ጥርቅም ነው። አንድ ሰው ስኳር ህመም የሚኖርበት በዘር ተጋላጭነት ካለው፣ የእድሜው መግፋት፣ እንዲሁም ስኳር ኢንሱሊን የሚያመነጩ ቤታ ሴሎች መጎዳት፣ ውፍረት መኖር እና የተለያዩ ነገሮች ሲጠራቀም ነው ስኳር ሁለተኛው አይነት የስኳር ህመም የሚያመጣው። የአእምሮ ህመሙ ልክ እንደ ሜዲካል ክሮኒክ ኢልነሶች፣ የቆዩ ህመም አይነቶች የብዙ ነገሮች ምክንያቶች ነው የሚያመጡት። በዋነኝነት ግን 3 ነገሮች ናቸው። ተፈጥሯዊ ባዮሎጂካል የሚባለው ወይም ስነ ህይወታዊ የሚባለው ምክንያቶች አሉ። ሳይኮሎጂካል ምክንያቶች አሉ፣ ስነ ልቦናዊ ምክንያቶች አሉ። ሶስተኛ ደግሞ ሶሻል ምክንያቶች አሉ፣ ማህበረሰባዊና አካባቢያዊ ምክንያቶች አሉ። እያንዳንዳቸውን ስናይ ባዮሎጂካል የሚባሉት ስነ ህይወታዊ ምክንያቶች የሚባሉት ከአንጎልና ከሰውነት ጋር የተያያዙ ለምሳሌ በዋነኝነት ውስጣችን ያሉ ኬሚካሎች አሉ። በአንጎላችን ውስጥ መልእክት አስተላላፊ ኬሚካሎች አሉ እንደ ሴሮቶኒን እና ዶፓሚን የሚባሉ የነሱ ኬሚካሎች መዛባት ካለ አንደኛ በዚህ ሊመጣ ይችላል፣ ስነ ህይወታዊ መገለጫው ማለት ነው። ሌላው በዘር ተወራራሽነት ሊኖረው ይችላል። ለምሳሌ ስኪዞፍሬኒያ የሚባለው የአእምሮ ህመም ከባድ የአእምሮ ህመም ይባላል በአማርኛ። እሱ በዓለማችን ላይ ራፍሊ እስከ 1% ሰው ሊኖርበት ይችላል። ከ100 ሰው አንድ ሰው ሊያዝ ይችላል። ነገር ግን ለምሳሌ አንድ አባቱ ወይም እናቱ በዛ ህመም የተያዙ ከሆኑ ልጅ ከ10 እስከ 13% ተጋላጭነት ሊኖረው ይችላል። ሁለቱም ከሆኑ ደግሞ ከ40 እስከ 50% ተጋላጭነት ሊኖረው ይችላል። ስለዚህ የዘር ተወራራሽነት አንዱ ስነ ህይወታዊ መንስኤ ነው ማለት ነው። ሌላው ባዮሎጂካል የሆነው መንስኤዎች በጽንስ ጊዜና
እናት እርጉዝ ሳለች የሚደርሱ ጉዳቶች ናቸው። ለምሳሌ እናት እርጉዝ ሳለች ኢንፌክሽን፣ የተለያዩ ኢንፌክሽን ተጋልጣ ከሆነ፣ አልኮል የምትጠጣ ከሆነ፣ ልጁም ሲወለድ መታፈን አደጋ ደረሰበት ከሆነ እነዚህም ስነ ህይወታዊ ተጋላጭነቶች ናቸው። ሌላው ደግሞ ስነ ህይወታዊ ተጋላጭነት የእያንዳንዱ ሰው ስብዕናም አብሮ የሚወለድ ስለሆነ አንዳንድ በተለይ በልጅነት ያሉ በጣም የሚጨናነቅ ሰው፣ ግልፍተኛ የሆነ ሰው እና ነገሮች ፐርፌክት ሊሆንልኝ ብሎ የሚያስብ ሰው የእያንዳንዱ ሰው ፐርሰናሊቲ ይለያያል። ፐርሰናሊቲም አንድ ባዮሎጂካል ወይም ስነ ህይወታዊ መንስኤ ነው። ሌላው ደግሞ ሳንጠቅስ ማናልፈው ስነ ህይወታዊ መንስኤ የውስጥ ህመሞች እንደ የምጥል በሽታ፣ የታይሮይድ ህመም፣ ቅድም የጠቀስነው የታይሮይድ ግላንድ እዚህ ታይሮይድ ጋር የተያያዙ ህመሞች፣ የጭንቅላት እጢ፣ እነሱም የአእምሮን ህመም ሊያስከትሉ የሚችሉ ስነ ህይወታዊ መንስኤዎች ናቸው። ሌላው ደግሞ በመጨረሻም የተለያዩ ሱሶች፣ ጫት ሊሆን ይችላል፣ መጠጥ፣ ሲጋራ፣ ሀሺሽ፣ ማሪዋና፣ የካናቢስ አይነቶች ስነ ህይወታዊ መንስኤዎች ሊሆን ይችላሉ። በሁለተኛ ደረጃ የጠቀስነው ሳይኮሎጂካል ወይም ስለንቦናዊ ምክንያቶች ያልናቸው ነው። እነዛ ከአንጎልና ከሰውነት ጋር የተያያዙ ናቸው ባዮሎጂካሎቹ። እነዚህ ደግሞ ከማይንድ ጋር የተያያዙ ናቸው ማለት ነው። እነዚህ በአብዛኛው በልጅነት በሚደርስ ጉዳት የሚመጡ ናቸው። አንድ ልጅ በልጅነቱ የተለያዩ ጥቃቶች ከደረሱበት፣ አካላዊ ሊሆን ይችላል፣ ስለንቦናዊ፣ ጾታዊ ጥቃት ከደረሱበት ተያይዞ የሚሰሙት ስሜቶች ስለንቦናዊ የአእምሮ ህመም መነሻዎች ሊሆኑ ይችላሉ ማለት ነው። እንዲሁም ችግሮች ሲገጥሙት የሚወስድበት መንገድም ኮፒንግ ሜካኒዝም ይባላል። አንድ ሰው ችግር ሲገጥመው የሚወስድበት መፍትሄ መንገድም ለአእምሮ ህመም ተጋላጭነት ሊያደርሰው ይችላል። ሁለት አይነት ችግርን ለመፍታት የምንሄድበት መንገዶች አሉ። አንደኛ ጥሩ የሚባልና መጥፎ የሚባል። ጥሩ የሚባለው ኮፒንግ ሜካኒዝም ለምሳሌ ለሰዎች ማማከር፣ ማውራት፣ ችግሩን ለመወያየት መሞከር፣ እነዚህ ጥሩ የሚባሉ ናቸው። መጥፎ የሚባሉት ደግሞ ችግሩ አልተፈጠረም ብሎ የሚክድ የሚሽሽ ሰው፣ ከችግሩ ለመራቅ ሱስ የሚጠቀም ሰው፣ በችግሩ ለመራቅ ራሱን የሚጎዳ ሰው ለአእምሮ ህመም እንደዚህ ሊጋለጥ ይችላል ማለት ነው። ሌላው ማህበረሰባዊ ምክንያቶች የሚባሉት ናቸው። ማህበረሰባዊ ደግሞ የሚባሉት የሚደርስብን በቤተሰብ የሚደርስ ግጭት ካለ፣ ሞት፣ ፍቺ፣ እንዲሁም ከስራ መባረር፣ ድህነትም ሊሆን ይችላል፣ የገንዘብ ማጣት፣ በቂ የሆነ ሕክምና ለማግኘት በአንድ ሀገር ላይ ጦርነት፣ ስደት፣ እነዚህ ደግሞ ማህበራዊ አካባቢያዊ መንስኤዎች ሊሆኑ ይችላሉ ማለት ነው። ስለዚህ ኢንጀነራል በአጠቃላይ ስነ ህይወታዊ፣ ስነ ልቦናዊና አካባቢያዊ መንስኤዎች ጥምር ነው አንድን የአእምሮ ህመም የሚያመጣው ማለት ነው። እንዴት መከላከል እንችላለን? ኦኬ፣ እሺ። ለመከላከል እንግዲህ እንደየመንስኤዎቻቸው ማየት እንችላለን። ልንከላከላቸው የምንችልና ልንከላከላቸው የማንችል ነገሮች አሉ። አሁን ክሮኒክ ኢልነሶች ላይ ለምሳሌ ስኳር ህመም ላይ ምናምን ነን ሞዲፊየብል እና ሞዲፊየብል ሪስክ የሚባሉ አሉ። ልንቀይራቸውና ልንቀይራቸው የማንችላቸው ለምሳሌ እድሜ መግፋትን ልንቀይር አንችልም። አንዳንዴ የዘር ተጋላጭነትን ልንቀይር አንችልም። ጾታን ልንቀይር አንችልም። በውስጥ ህመም ላይ እንደዚህ አይነት ለሁለት ይከፈላሉ። ያ ልንቀይራቸው የምንችለው ግን ለምሳሌ ስኳር መጠንን መቀነስ፣ ኤክሰርሳይዝ ማድረግ ምናምን ልንቀይራቸው የምንችላቸው ሪስኮች ናቸው። በዛ በውስጥ ህመሞች ስናይ የአእምሮ ህመም ላይም እንደዛ ልንቀይራቸው የምንችልና ልንቀይራቸው የማንችላቸው ነገሮች ስላሉ በዛ ነው መከላከያ መንገዶችን የምናየው። ስለዚህ ከስነ ህይወታዊው ስንጀምር የዘር ተጋላጭነትን ልንቀይረው አንችልም። አንደኛ እሱ። ሁለተኛ
የኬሚካሎች በአእምሮችን ላይ መልእክት አስተላላፊ ኬሚካሎችን መዛባት አንዳንዶቹም የሚመጡትን ሙሉ ለሙሉ መቀየር አንችልም። ግን ለምሳሌ በፅንስ ጊዜ የሚኖርን ለምሳሌ ኢንፌክሽን ከተባለ እናትየዋ የእርግዝና ክትትል በማድረግ ቶሎ በመታከም አልኮል ባለመጠጣት በፅንስ ጊዜ እንዲሁም ደግሞ ሲወለድ በቤት ውስጥ ሳይሆን እንዳይታፈን በጤና ተቋም በመውለድ የስነ ህይወታዊ ነገሮችን መከላከል ይችላል። ሌላ ስነ ህይወታዊ መንስኤ ደግሞ የውስጥ ህመሞች ብለናል። እንደሚጥል በሽታ፣ የጭንቅላት እጢ፣ እነዚህ ህመሞች ለአእምሮ ህመም ተጋላጭ ያደርጋሉ ብለናል። እነሱም በጊዜ መታከም በዚህ መከላከል እንችላለን። የታይሮይድ ህመምንም በጊዜ በመታከም ሌላው ስነ ህይወታዊ መንስኤ ሱስ ነው። ሱስም የአእምሮ ህመምን ያመጣል። ሱስን አቮይድ በማድረግ በማቆም መከላከል እንችላለን። ስነ ልቦናዊ መንገድ መንስኤዎችን ደግሞ ስናይ ቅድም እንዳልነው በልጅነት የነበሩ ጥቃቶች ነው ብለናል አይደለ? ማህበረሰብን፣ ወላጅን ስለ ልጅ አስተዳደግ በማስተማር የልጅ አካላዊ ጥቃት ትክክል እንዳልሆነ በማስተማር እንዲሁም ስነ ልቦናዊ ጥቃት ለምሳሌ መሳደብ፣ ልጅን ማንቋሸሽ፣ ዝቅ ማድረግ ልክ እንዳልሆነ ማስተማር። ጾታዊ ጥቃት የሚያደርሱትን ደግሞ በአገር ደረጃ ትክክለኛ የሆነ ፍትህ በመስጠት ከባድ ቅጣት በመስጠት እንደዛ የሚያደርሱ ሰዎችን ማህበረሰብን ማስተማር ይቻላል ማለት ነው። በዛ ምክንያት መንገዶች በልጆች ላይ የሚደርሱትን ጥቃቶች በመቀነስ ስነ ልቦናዊ ነገሮችን መከላከል እንችላለን። ማህበረሰባዊ መንገዶችን ደግሞ ጥሩ የሆነ የቤተሰብ ተግባቦት ቢኖር ወላጆች ለምሳሌ ልጅ ፊት ባይጨቃጨቁ፣ ባይጣሉ እና ሱስ አምጪ ነገሮችን ልጆች ፊት ባይጠቀሙ እነዚህን ነገር በማድረግ መከላከል እንችላለን ማለት ነው።